እንኳን ደህና መጣችሁ የተወደዳችሁ የአራዳ ፍሊክስ ቤተሰቦች። የዛሬው ጉዞችን ወደ ጥንታዊትና ምስጢራዊት ወደ ሆነችው የኢትዮጵያ ታሪክ መሰረት ወደ ሆነችው አክሱም ነው። አይኖቻችንን ጨፍነን የሺህ ዓመታት ድልድይ ተሻግረን ወደዚያ ዘመን እንመለስ። የጥንት አክሱማውያን የኖሩበትን የገነቡበትንና ታሪካቸውን በድንጋይ ላይ የጻፉበትን ምድርና ስም ጸጥታ በሰፈነበት የዘመን አሽታ በሚሄድ ታሪካዊቷን አክሱምን ስናስብ አእምሮአችን ላይ ከሚመጡት ምስሎች አንዱ ግዙፍና ረዣዥም ሐውልቶቿ ናቸው። እነዚህ በሰማይ የተጠረቡ የሚመስሉ በምድር ላይ የቆሙ ግዙፍ የድንጋይ አምዶች ከዘመናት ማዕበል ተርፈው እስከ ዛሬ ድረስ በኩራት ቆመዋል። ፀሐይ ስትወጣና ስትጠልቅ ለብዙ ሺህ ዓመታት ያየችው እነርሱ ናቸው። ነፋስና ዝናብ ሲዘንብ የሰሙትም የነሱት። ታዲያ እነዚህን ታላላቅ ሐውልቶች የሰሩት የጥንት አክሱማውያን ምን አስበው ይሆን? ለምንስ ይህን ያህል ግዙፍና ከባድ ሥራ ለመስራት ወሰኑ? በእነዚያ ዘመናት በዚያች ጥንታዊት ምድር የድንጋይ ንግግሮች ምን ትርጉም ነበራቸው? ለምን ዓላማስ አገለገሉ? የሚለው ጥያቄ ብዙዎቻችንን የሚያሳስብ የብዙ ትውልዶችን አእምሮ ያሳሰበ ጥያቄ ነው። ዛሬ በዚህ የእውቀት ጉዞአችን እነዚህን ምስጢራት በጥልቀት ለመመርመር እንሞክራለን። በዘመናት አቧራ ስር የተቀበሩትን እውነቶች ቀስ በቀስ እየገለጥን የአክሱምን ታላቅነት አብረን እንቃኛለን። ወደ ጥንታዊው የአክሱም መንግሥት ልብ፣ ወደ ትልቁ የድንጋይ ምስጢር አብረን እንጓዝ። የጥንት አባቶቻችን ጥበብና ብልሃት የት ድረስ እንደደረሰ ለመረዳት እንሞክር። አክሱም በዓለም የአክሱምን ግዙፍ ሐውልቶች ስንመለከት እነዚያ ድንጋዮች የተቆረጡበትና የተተከሉበትን ዘመን መገመት ያስቸግረናል። ነገር ግን ከዛሬ ሺህ ዓመታት በፊት በአፍሪካ ቀንድ ምድር ላይ አክሱም የተባለች ታላቅ መንግሥት በደመቀ ሁኔታ አባ ነበር። ይህች መንግሥት በዘመኑ ከነበሩት የዓለም ታላላቅ ሥልጣኔዎች አንዷ ብቻ ሳትሆን ከግብፅ ከሮም እና ከፋርስ ጋር እኩል የምታያት። የአክሱም ነገሥታት በንግድ መስክ እጅግ የተዋጣላቸው ነበሩ። ከቀይ ባህር ማዶ እስከ ህንድ ውቅያኖስ ድረስ ያሉ የንግድ መስመሮችን ተቆጣጥረው ወርቅ፣ ዝሆን ጥርስ፣ ዕጣን፣ ከርቤ እና ውድ የሆኑ ጨርቆችን ያዘዋውሩ ነበር። የአክሱም ወደቦች እንደ አዱሊስ ያሉ ከተሞች ከሩቅ ምድር የመጡ ነጋዴዎች የሚገናኙባቸው የባህልና የሀብት መገናኛ ነበሩ። ይህን ሁሉ ታላቅ የንግድ እንቅስቃሴ ለመደገፍና ለማመቻቸት አክሱም የራሷን ሳንቲም ትቀርጽ ነበር። እነዚህ ወርቅና ብር የተሰሩ ሳንቲሞች የነገሥታቱን ምስልና የግዛት ምልክቶችን ተሸክመው በወቅቱ የዓለም ገንዘብ ተደርገው በሰፊው ይዘዋወሩ ነበር። ይህ ደግሞ የአክሱምን ኢኮኖሚያዊ ጥንካሬና የፖለቲካ ነጻነት የሚያሳይ ግልጽ ማስረጃ ነው። የአክሱም ግዛትም እጅግ ሰፊ ነበር። ከዛሬዋ ሱዳንና ኤርትራ ክፍሎች እስከ የመን የባህር ማዶ ግዛቶች ጭምር ያካተተ ነበር። ይህ ሁሉ ታላቅነትና ሀብት የአክሱም ነገሥታት የገነቧቸውን ግዙፍ ሐውልቶች ለማስቆም የሚያስችል ሰፊ የሰው ኃይል፣ ዕውቀትና ሀብት እንደነበራቸው ያሳያል። ታዲያ እነዚህ ሐውልቶች ምንን ይወክሉ ነበር? ለምንስ ተገነቡ? ሐውልቶች ሕያዋቴዎች ሞኑሜንትስ ኦፍ ቤውኤክስ አባ ነበር አብቢያን ያበር ፎፍሬሰ ተቆጣጥረው ቴኮፔድሬው ካንፍራዌይ ትቀረጽ ነበር ቴከሬትስ ኒያበር የሴተው ማይንድ ኮይንስ። አክሱም ከዓለም ታላላቅ ኃያላን መንግሥታት አንዷ የነበረች ቢሆንም የጥንት አክሱማውያን እነዚህን ግዙፍ ሐውልቶች የገነቡት ለምንድን ነበር? ምንስ መልእክት ያስተላልፉ ነበር? መልሱ እጅግ ጥልቅ ነው። እነዚህ ታላላቅ ሐውልቶች በዋነኛነት የአክሱም ነገሥታት ንግሥቶችና ታላላቅ መኳንንት የመቃብር ምልክቶች ነበሩ። የዘመናቸውን ታላቅነት፣ የገዢውን ሥልጣን ሀብትና ከሰማይ ጋር ያለውን የማይገሰስ ግንኙነት የሚያሳዩ ዘላለማዊ ምስክሮች ነበሩ። እያንዳንዱ ሐውልት የሞተውን ሰው ክብር፣ ተግባርና ስም ለትውልድ አስቀሪ ይሠራ ነበር። የእነዚህን ሐውልቶች ግንባታ ስመለከት የአክሱማውያን ምህንድስና ብቃትና የአደረጃጀት ደረጃ እጅግ አስደናቂ ነው። ድንጋዮቹን በጥንቃቄ መርጦ ከሩቅ ቦታዎች ማምጣት፣ በሚያስደንቅ ትክክለኛነት መቅረጽ፣ ከዚያም እነዚህን ግዙፍ ነጠላ ድንጋዮች ቀጥ አድርጎ ማቆም ቀላል አልነበረም። ለዚህም እጅግ ብዙ የሰው ኃይል ጥበብና ክህሎት ያስፈልገዋል። እያንዳንዱ ሐውልት የገዢውን የማይገሰስ ሥልጣን የሚያሳይ ምልክት ብቻ ሳይሆን ከሞት በኋላ ባለው ሕይወትና ከመለኮታዊ ኃይል ጋር ያለውን ግንኙነት የሚያሳይ መንፈሳዊ ትርጉም ነበረው። እነሱ ለአክሱም ነገሥታትና መኳንንት ክብር ሲባል የተሰሩ፣ ስማቸውና ተግባራቸውን በታሪክ ውስጥ ዘላለማዊ የሚያደርጉ ቅርሶች ነበሩ። በፀሐይ ሲመቱ የሚፈጥሩት ረጅም ጥላ ይዘፍ። በእነዚህ ሐውልቶች ውስጥ የአክሱም ታላቅነትና የጥንት ኢትዮጵያውያን ቅርስ ከትውልድ ወደ ትውልድ የሚተላለፍ የማይጠፋ ታሪክ ተቀርጿል። ሐውልቶች ሞኑሜንትስ ስቴዋይ መኳንንት ኒያቦዌስ ዳይነታሬ የማይገሰስ ኢንሪሞዋቦያንቻ ወንዲያቦ ዘላለማዊ ኤቴርናው ኤቨርዋስቴን ምህንድስና ኢንጂነሪንግ። እነዚህን ግዙፍ የድንጋይ ሐውልቶች ስንመለከት በአእምሮአችን የሚመላለሰው አንድ ጥያቄ አለ። ታዲያ የአክሱማውያን መሐንዲሶች እነዚህን በመቶዎች ቶን የሚመዝኑ ግዙፍ ድንጋዮች እንዴት ከሩቅ ስፍራዎች አምጥተው በዚህ አስደናቂ ጥበብ ቀርጸው ከዚያም አድርገው ማቆም ቻሉ?
የጥንቶቹ አክሱማውያን መሐንዲሶች ጥበብና ብልሃት በእውነትም ልዩ ነበር። እነዚያን ግዙፍ ድንጋዮች ከድንጋይ ማውጫ ስፍራቸው አንስቶ እስከ አክሱም ድረስ ማጓጓዝ ብቻውን ታላቅ የሰው ኃይልና የፈጠራ ችሎታ ይጠይቃል። ምናልባትም ቀላል የሚመስሉ መሳሪያዎችን፣ የእንጨት መንሸራተቻዎችን፣ ገመዶችንና በመቶዎች የሚቆጠሩ ሰዎችን አድካሚ ሥራ ተጠቅመው ይሆናል። ይህን እንዴት ባናውቅም የእነሱ ብልህነት ከዘመናችን የላቀ እንደነበር መገመት አያዳግትም። ድንጋዮቹ ወደ መድረሻቸው ከደረሱ በኋላ ደግሞ ሌላው አስደናቂ ምዕራፍ ይጀምራል። እያንዳንዱ ሐውልት ባለ ብዙ ፎቅ ሕንፃን በሚመስል መልኩ ከላይ እስከ ታች በጥንቃቄና በትክክለኛነት ይፈረፈር ነበር። በዚያ ዘመን የነበሩት አናካዎችና ቀራጮች የነበራቸው ብርቱ እጅና የሰላ አእምሮ ዛሬም ድረስ ያስገርማል። በሐውልቶቹ ላይ የምናያቸው ጥልቀት ያላቸው የበርና የመስኮት ምስሎች በውስጣቸው ክፍሎችና ፎቆች ያሉ ያህል ስሜት ይፈጥራሉ። እነዚህ ቅርጾች የንጉሣዊ ቤተ መንግሥታትን፣ የቤተ መቅደሶችን ወይም የሀብታም ቤቶችን ስነ ሕንፃን ያንጸባርቃሉ። እያንዳንዱ የተቀረጸ መስመርና ቅርጽ የዚያን ዘመን የከፍተኛ ደረጃ ጥበብን፣ የአኗኗር ዘይቤንና የአክሱማውያንን የውበት ግንዛቤ ያሳያል። እነዚህን ግዙፍ የድንጋይ ግንዶች ቀጥ አድርጎ ማቆም ደግሞ የዚያን ዘመን መሐንዲሶች የደረሱበትን የፊዚክስና የምህንድስና ዕውቀት ምን ያህል የላቀ እንደነበር በግልጽ ያሳያል። ይህ ታላቅ ሥራ ከሺህ ዓመታት በኋላም ቢሆን የአክሱማውያንን የማይጠፋ ቅርስ ሆኖ ቆሟል። ታላላቆቹ የአክሱም ሐውልቶች እንዴት እንደተገነቡ ስመለከት የአክሱም መንግሥት ታሪክ በጊዜ ሂደት እንዴት እንደተለወጠ ማሰብ ተገቢ ነው። ከክርስቶስ ልደት በኋላ በአራተኛው ክፍለ ዘመን ታላቁ ንጉሥ ይዛና ክርስትናን የመንግሥት ሃይማኖት አድርጎ ከተቀበለ በኋላ የአክሱም መንፈሳዊ እና ባህላዊ ገጽታ ጉልህ ለውጥ አሳይቷል። ይህ ለውጥ የአክሱም ማንነት መሠረቱ ይለውጣል። ከዚህ ታሪካዊ ለውጥ በኋላ እንደ ጥንቶቹ ነገሥታት ግዙፍ ሐውልቶችን የመትከል ባህል ቀስ በቀስ እየደበዘዘ መጣ። የድንጋይ ቅርጽ የማበጀቱ ጥበብ ሙሉ በሙሉ ባይጠፋም ለቀድሞ ነገሥታት የመቃብር ምልክትና የሥልጣን ማሳያ የነበረው የሐውልት ግንባታ በአዲስ ሃይማኖታዊ አመለካከት ውስጥ የተለየ ትርጉም አገኘ። ይልቁንም አዳዲስ የሃይማኖት ምልክቶች በተለይም ውብ ነገር ማሞሰፍ ቀዳሚ ቦታ መያዝ ጀመሩ። እነዚህ አብያተ ክርስቲያናት ለአክሱም ሕዝብ እምነት ማዕከል ከመሆን ባለፈ የአክሱምን ሥልጣኔ አዲስ መንፈሳዊ ምዕራፍ የሚያንጸባርቁ ሆኑ። በክርስቲያናዊው አስተምህሮ መሠረት የአንድ ሰው ዘላለማዊ ማንነት የሚገለጸው በመሬት ላይ በሚቆም ግዙፍ ሐውልት ሳይሆን በመንፈሳዊ ቅርስና በሥራ መሆኑ ቀኑ። ሆኖም ግን በአክሱም ምድር ላይ ቆመው የሚገኙት ጥንታዊ ሐውልቶች የዘመናት ለውጥን ተቋቁመው የአክሱምን ታላቅነት፣ የላቀ ምህንድስናዊ ብቃቱንና የጥበብ ደረጃውን እስከ ዛሬ ድረስ ይናገራሉ። እነዚህ ግዙፍ የድንጋይ ምስክሮች ምንም እንኳን አዳዲስ የግንባታ አይነቶች ቢተኳቸውም የአክሱም ማንነት የማይነጠል አካል ሆነው ቀጥለዋል። ያለፈውን ዘመን ድምፅ በመውሰድ እንድመለከታቸው ይጋብዙናል። በእያንዳንዱ ቅርጻቸው፣ በእያንዳንዱ መስመራቸው ውስጥ የአክሱም ነገሥታት የነበራቸውን ራዕይና የሕዝባቸውን ተሰጥኦ እናነባለን። እነዚህ ሐውልቶች የአክሱምን ታላቅነት ጥያቄያችንን የሚመልሱ ሕያው ታሪኮች ናቸው። ለካስ እነዚህ ግርማ ሞገስ የተላበሱ ሐውልቶች ዝም ብለው የቆሙ ወይም የድንጋይ ክምር ብቻ አይደሉም። ከሁሉም በላይ ግን በልባችን ውስጥ ለረጅም ጊዜ ሲያስተጋባ የነበረውን ጥያቄ፣ ታዲያ እነዚህ ታላላቅ ሐውልቶች ለምን ተሰሩ የሚለውን የዘመናት እንቆቅልሽ ለመመለስ ጊዜው አሁን ነው። መልሱም የጥንቱ አክሱም ታላቅነት፣ የነገሥታቷ የማይናወጥ ሥልጣን፣ የሕዝቦቿን ጥበብና የእምነት ጥልቀት ምስክር በመሆናቸው ነው። እነዚህ ድንቅ የጥበብ ሥራዎች የሕይወትን፣ የሞትን፣ የዘላለምን ትርጉም ለመግለጽ የተሠሩ ከአፈር በላይ ከፍ ብለው የቆሙ የድንጋይ ጸሎቶች ናቸው። እያንዳንዱ የተቀረጸ መስመር፣ እያንዳንዱ ወደ ሰማይ የተንጋደ ከፍታ ያኔ የነበረው ሥልጣን። እነዚህ ሐውልቶች ነገሥታት ሥልጣናቸውን ለማሳየት፣ ስኬቶቻቸውን ለማስቀመጥ እንዲሁም ከዚህ ዓለም በሞት ለተለዩት ክብር ለመስጠት የተጠቀሙባቸው ዘላለማዊ የመታሰቢያ ሐውልቶች ናቸው። ዛሬም ድረስ አክሱም ላይ ቆመው ያለፈውን የክብር ታሪክ ከወደፊቱ ትውልድ ጋር በማስተሳሰር የኢትዮጵያን የረጅም ዘመን ታሪክና ሥልጣኔ በኩራት ያሳያሉ። የኢትዮጵያ ማንነት፣ የጥንት አባቶቻችን ጥበብና ታታሪነት ምልክት ሆነው ለሁላችንም የኩራትና የመነሳሳት ምንጭ ሆነው ይቀጥላሉ። የዛሬውን ምሽት የጥንቱ አክሱም ጉዞ እንደወደዳችሁት ተስፋ አደርጋለሁ። የኢትዮጵያን የረጅም ዘመን ታሪክና ባህል ከእኛ ጋር መማር ከወደዱ እባክዎትን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እስከሚቀጥለው ጊዜ ድረስ በሰላም እደሩ።